እኔ ማንነቴን ከአማርኛ ውጪ እንዴት ነው እንጀራን ወጥን ሽሮን ከአማርኛ ውጪ የምትገልጪው? ማንነት ማለት የምትነቂበት እንትን የምትይበት ነው። ቋንቋ አይደንቲቲን አይገልጽም ልንል አንችልም። ቋንቋ ዋናው የማንነት የተሰራው ማንነት በቋንቋ ነው። እንዳውም ፎር ዛት ማተር ሰው የሚያስበው በቋንቋ ነው የሚባለው እንትን አለ። አንድ ወገን ቢሆን ያለ ቋንቋ ማሰብ አይቻልም ይባላል። ጫካ ውስጥ ያደጉ ልጆች ያለ ቋንቋ አስበው እንደ እንስሳ ሆነው ነው የሚያድጉት። ሰው በሀገሩ አይኖርም በቋንቋው እንጂ ይላሉ። ቋንቋሽ ከሌለ ምን ማጃ የሌለው እንትኖሪው ተግባብተሽ ነው። ከመግባቢያ ውጪ ነው። ቋንቋ በመግባባትና በእንትን ያዳበረው ነገር አለ፣ ያዳበረው ባህል አለ፣ ያዳበረው አስተሳሰብ አለ። ሌላው ቀርቶ ቋንቋ የምታስቢውን ይገልጻል። እኛ ሀገር ያለው ትልቁ ፕሮብለም ወይም ችግር ማንነትን አንድ አድርጎ ማየት ነው። ማንነት አንጻራዊ ነው። እኔ ቤት ስገባ ለልጆቼ አባት ነኝ፣ ክፍል ስገባ መምህር ነኝ። እንደዚህ አይነት የቋንቋ እንትን ጋር የምኖረው በምነገረው ቋንቋ ለምሳሌ አማራ ነው፣ ኦሮሞ ነው፣ ከምባታ ነው ሲባል በሚናገረው ቋንቋና በባህሉ ይገለጻል። ከኢትዮጵያ ድንበር ሲሻገር ደግሞ ኢትዮጵያዊ ነው ይባላል። ይሄ የአንድ ቦታ ተቀንብቦ የሚቀር ነገር አይደለም። ይሄ ብሔር ማንነት ወይም ብሔር የሚባለው ዲፊኒሽን ዓለም አቀፍ ተቀባይነት አግኝቶ ሲራመድ የነበረ ዲፊኒሽን አለ። ይሄም የስታሊን ዲፊኒሽን ነው። የስታሊን ዲፊኒሽን የብሔር ማንነት ወይም ብሔርን ሲገልጽ አንድ ቋንቋ ተናጋሪ፣ አንድ አይነት ካልቸር፣ አንድ አይነት ሳይኮሎጂ ወይም ስነ አእምሮ ያላቸውና ቦርደር ያላቸው ብሎ ነው። ወይም አንድ ኢኮኖሚ ሼር የሚያደርጉ ብሎ ነው ዲፋይን የሚያደርገው። እኛም ሀገር ስትመጪ ኔሽን የሚለው በብዙ መንገድ ሀገር ወይም አካባቢን ሰፈርን ይገልጻል። እንትና ዘብሔረ ቡልጋ ዘብሔረ ምናምን ዘጌ ምናምን ሲል ቦታ ሰፈር ምናምን የሚለውን ሀገር የሚለውን ይወስዳል። ነገድ ማለት ነው አይደል? ይለያል በዚህ አገባብ። ለምንድን ነው ለምሳሌ ሀገር ሄት ነው ይላል። ዝም ብሎ የገጠር ሰው ሀገር ሄት ነው ሲል ሱዳን፣ ኬንያ ምናምን እንድትዩ ሳይሆን አካባቢው የተወለደበትን ነው። ያንን ለማለት ሲፈልጉ ዘብሔረ ቡልጋ፣ ዘብሔረ ዘጌ፣ ዘብሔረ አማራ ሳይንት ምናምን ይላሉ። መጀመሪያ የቋንቋና ብሔርተኝነት ያልሽውን ወይም ቋንቋና ብሔርን ምን እንደሚያገናኘው ለመናገር ቋንቋ በመሰረቱ ምንድነው የሚለውን ማየት ያስፈልጋል። እንግዲህ ቋንቋ መግባቢያ ነው፣ የማንነት መገለጫም ይሆናል። ለምንድነው የሚሆነው? በአንድ አካባቢ የሚኖሩ ሰዎች አንድ አይነት ቋንቋን ይናገራሉ። ባህላቸውን ይገልጻል ቋንቋ፣ ያናኗር ባህላቸውን በየትኛውም አካባቢ። ለዚህ ነው ቋንቋ ሙሉ ነው የሚባለው። የትኛውም አካባቢ ይኑር፣ ገጠርም ውስጥ ይኑር፣ የዛን ማህበረሰብ ባህል ይገልጻል። በባህል ውስጥ እንዴት ነገሮችን እንደሚያይ ይገልጻል፣ አሳሰቡን ያሳያል። ስለሆነም ቋንቋ አንዱ የማንነቱ መገለጫ ይሆናል። እንዴት እንደሚያስብ፣ እንዴት እንደሚኖር፣ እንዴት እንደሚበላ፣ እንዴት እንደሚተኛ፣ ሲተኛ ምን ብሎ ይተኛል፣ ሲነሳ ምን ብሎ ይነሳል የሚለውን በሙሉ ስለሚገልጽ ይሄ በአንድ አካባቢ ያ አሁን የማንነት ጥያቄ ብሔር የምትይው ስታመጪ አንዱና ዋናው ኮምፖነንት ማለት ዋናው ይዘት ቋንቋ ነው የሚሆነው። ስለዚህ ቋንቋ የባህልንም በውስጡ ስለያዘ እምነትሽንም ስለያዘ ቋንቋሽ ውስጥ እምነትሽ ይንጸባረቃል፣ ቋንቋሽ ውስጥ ባህልሽ ይንጸባረቃል። ስለያዘ ማንነትሽን ይገልጸዋል። ስለዚህ ከብሔር ማንነት ጋራ ተያይዞ ይነሳል። አንዱና ዋነኛው የብሔር ማንነት መገለጫ ቋንቋው ነው። በዓለም ላይም ከ6064 በላይ 7000 አካባቢ ቋንቋዎች አሉ እና እነኛ ቋንቋዎች ያው ቋንቋ ይጠፋል።
እሱን በኋላ ልናይ እንችላለን ለምን ይጠፋል የሚለውን በየጊዜው እነኚህ አንድ ቦታ በዛ ቋንቋ ውስጥ ያለዛ ቋንቋ ራሳቸውን ሊገልጹ የማይችሉ ያለዛ ቋንቋ ራስሽን ልገልጫቺ ሙሉ ለሙሉ ለምሳሌ እኛ ሀገር በረዶ እንላለን በረዶ ይሄ ፍሪጅ ውስጥ የሚቀመጠው በእንግሊዘኛ አይስ የሚባለው ነው እንደ ጥጥ ከሰማይ የሚወርደው ስኖ አለ በረዶ እንለዋለን ያ ስለሌለ ቃሉ የለንም ወደ ስካንዲኔቪያን አገሮች ስትሄጂ ግን እስከ ለበረዶ የተለያየ ቃላት አላቸው በረዶ ሲወርድ ምንድነው ጭቃ ሲሆን መስታወት ሲሆን ስኖው ምንም ያለው ግላት ይሉታል ስኖው ይሉታል ስሊፕሪ የተለያየ ነገር እያመጣ ሲሄድ ምክንያቱም ባህሉን ይገልጻል አማርኛ ግለጽ ብትይ እንኳን የነሱን 20 እና 30 ሁኔታ ቀርቶ ስኖውን አይገልጽም በረዶ ይልሻል የለም ስለዚህ አይደንቲቲሽን በመግለጽ እዚህ ጋር ለምሳሌ አፋር ብትይ ደግሞ ግመልን የሚገልጽ ነገር ማአት ነው ያለው የጉራጌ ጋር ብትይ እንሰትን የሚገልጽ ነገር ማአት ነው ያለው ሌላ ቋንቋ ሊገልጸው ማንችለው ስለዚህ ማንነትሽ ቋንቋሽስ ቁጭ ብሏል ልክ እንደ አገልግል ነው ውስጡ ሲመነዘር ዝሮ ማንነት ማሳያ ነው እንደውም እኮ የዩኔስኮ አባላት ሀገራቶች የካቲት 21 ይመስለኛል እንደ አውሮፓውያን አቆጣጠሮች ማለት ነው የዓለም የአፍ መፍቻ ቋንቋ ቀን ሁሉ በማለት የሚከበርበት ቀን ነውና ያው የቋንቋ ተጽዕኖቱ ለዚህ ነው ከማንነት ጋር ስለሚያያዝ ነው የምትለው ዶክተር በጣም ጥሩ እስኪ ደግሞ ዳውተውሸት ልምጣና እርሶ የህግ ባለሙያም ነዎት እንደው ብሄር ማለት ከቋንቋው ማንነት ጋር በብሄር መገለጫነቱ እንደው ምን ያህል ነው ምንድነው ብሄር ብለን ብናነሳ ምንድነው የሚሉት የብሄር ትርጓሜ እንግዲህ ያው ብዙ ነው ማለት አንድ ወጥ የሆነ ትርጓሜ የለም ካጠራርም እንደው በአጠቃላይ አሁን እንደው በአለም ላይ ስታይ እንኳን አሜሪካን ዩናይትድ ስቴትስ ትላለች ስቴቶቹ ባንድ ላይ ሲሆኑ የዓለም ሀገራት ደግሞ ባንድ ላይ ሲሆኑ ዩናይትድ ኔሽንስ ስትወስጂ ዩናይትድ ኔሽንስ ይሆናሉ ሶ ይሄ ኔሽን የሚለው ቃል ወይም ደግሞ በእኛ ብሄር አፍሪካ ዩኒየን ይላሉ ይሄኛው ደግሞ ዩኒየን ይላሉ ኔሽን ምንድነው ያላሉት ግን እንግዲህ ያው የተለያየ ምክንያት አላቸው አሜሪካኖቹ ስቴት ያሉት ሀገር ናቸው መጀመሪያ ራሳቸውን የቻሉ ሀገሮች ስለነበሩ እነዛ ሀገሮች ግን ሀገር የሚለው ለነሱ ስቴት ነው ያን ባንድ ላይ ሲዋሃዱ ዩናይትድ ስቴትስ አሉ ለአጠቃላይ ለሀገር ሲሆን ደግሞ ሐሳቡ ምንድነው ኔሽን ስቴት ይመሰረታል አንድ ሀገር ሳሟት የተቀራረበ ባህል አንድ አይነት ማንነት ያለው ማህበረሰብ አንድ ሀገር ይመሰርታል ወይም ይሄ ኔሽን ስቴት የሚለውን ተወሰደና ፋይናሊ ኔሽን ይሆናሉ ዘይን ዩናይትድ ኔሽንስ ተባሉ ስለዚህ ከዚህ አጠራር ስታዩ ብሄር የሚለው እንደ ሀገር ነው ሌላም አሁን ጨመር አድርገሽ ስታዩ አሁን ኢትዮጵያ ብሔራዊ መዝሙር እንላለን ብሔራዊ ባንክ እንላለን ብሔራዊ ጦር እንላለን ብሔራዊ ቲያትር ይባላል ይሄ ሀገር ለሚለው ነው ወይም ኢትዮጵያ ለሚለው ነው የሚወክለው እንጂ ላይክ አሁን ይሄ አማራ ጉራጌ ኦሮሞ ምናምን ለሚለው አይደለም አሁን ወደኛ ሀገር እንደው ቃሉን ስትመጪ ከ1960ዎቹ ጀምሮ የተወናበደ አካሄድ አለ በቃል አጠቃቀም ራሱ ማለት ነው አሁን ብሄር የሚለውን ሁለት አይነት ኮንሴፕት አለው ህገ መንግስቱም ላይ ብሔራዊ መዝሙር ይልና እንደገና ይሄ ብሔራዊ ባንዲራው ናሽናል አንተም ይልና ቅድም እንዳልኩሽ ደግሞ ይሄ ብሔራዊ ባንክም አለ ብሔራዊ ቲያትርም አለ ይሄ ብሄር የሚለውን አያመለክትም ኢቭን በዚህ አገባም ማለት ነው እንደገና ደግሞ እዛው በየቦታው ብሄር ብሄረሰብ ህዝብ ይልና ደግሞ የተለያየ ትርጉም ሰጥቶ ቅድም ያልናቸውን የተለያዩ አሁን ብሄር ተብሎ የሚጠሩትን ምናልባት ቅድም ነገድ ያልሽውን እሱን ያመለክታል ስለዚህ እኛ ሀገር ያው ኮንፊውዝድ ሆነ እንትን ወይም ደግሞ የተቀዣበረ አይነት የትርጉም እንትን አካሄዳለሁ እንደውም ከዛም ይበዛና ብሄር ብቻ አይደለም አሁን እኛ ሀገር የምንለው እንደ ሶሻሊስቶቹ ብሄር ብሄረሰብ ህዝብ ይሆናል ሶስት ቃል ነው የምንጠቀመው ህዝብ የሚለው እዚህ በዚህ አገባብ ይሄ በሲንጉላር የሚቀመጠውና አይደለም በእንግሊዘኛው ፒፕል ሳይሆን የሚሉት ፒፕልስ ነው ህዝቦች የሚለውን ነው ሶ የብሄር ከላይ ከፍ ያለ ብሄረሰብ በቁጥርም እንደገና ሀገር ለመመስረትም ባለው ችሎታ አነስ ያለ
ህዝብ ደግሞ ከዛ በታች ሆነ ይሉና የሶሻሊስቶቹ የሚጠቀሙትን ሌኒን ከዛ ስታሊን እንትን ያደረገውን እሱን እንጠቀማለን። ወይም ህገ መንግስቱም ላይ ያለው ይሄው ነው። ህገ መንግስቱ ሲጻፍ ማብራሪያውም እንደዚሁ ነው። ራሳቸው አገር መሆን የሚችሉትን ነው ብሔር ኦልሞስት ተብሎ የተጻፈው የሚመስለውና ማብራሪያውም ላይ ቢገነጠሉ ሀገር መሆን የሚችሉ ራሳቸው በኢኮኖሚም በሌላም በዚህ መንገድ ማለት ነው። እና ስለዚህ አገላለጹ ውስጥ ታለው ነው አገላለጹ በአንድ በኩል ተቸግረውም በአንድ በኩል የሶሻሊስትም ሀሳብ ስለሆነ ነው እንዳይተውት ይዘውት የመጡት ነው። ከልጅነታቸው ጀምረው ዓለም ተቀይሯል። ያኔ ማለት በኮልድ ዋር አብቅቷል። ይሄ ኔሽን ናሽናሊቲ እና ፒፕልስ የሚለው ኮንሴፕት ኦልሞስት ጠፍቷል። ወይ ኔሽን ብቻ ነው የሚለው ወይም ደግሞ ኢትኒክ ግሩፕ ኢትኒሲቲ ይባላል። ሶሺዮሎጂካል ሲሆን ወይም በማህበራዊ ሳይንስ ጥናት ሲሆን ኢትኒክ ግሩፕ ወይም ኢትኒሲቲ ይሉታል። ወደ ፖለቲካ ሲጨመርበት ወይም ፖለቲሳይዝድ ሲሆን ኔሽን ወይም ናሽናሊዝም ይባላል ማለት ነው። እና የሶሻሊስቶቹ አጻጻፍ ነው ይሄ። ከሶሻሊስቶቹ ውጭ ያሉት በእንደዚህ አይነት መንገድ ከፋፍለው አይጠቀሙበትም። ግን ለማንኛውም እንደዚህ አይነት በሶስትም ይከፋፈሉ እንደገና ይሄ ሶሺዮሎጂካል የሆነው ኢትኒክ ግሩፕም ይባል ወይም ኢትኒሲቲም ይባል በውስጡ ቅድም እንደተባለው ቋንቋ አለበት። ዋናው መለያ እንትኑ ቋንቋ ነው። ግን ይሄ ማለት ደግሞ ሙሉ በሙሉ አንድ አይነት ቋንቋ ስለተናገረ የተለየ ብሔር ይሆናል ማለት አይደለም። ለምሳሌ የግሬት ብሪቴን ብንወስድ ግሬት ብሪቴን ወይም ዩናይትድ ኪንግደም እንግሊዞቹ አሉ፣ ስኮትላንዶቹ አሉ፣ አየርላንዶቹ ሁለቱም አሉ። ደግሞ አሁን እነዚህ የተለያየ እንትን አንድ አይነት ቋንቋ ይናገራሉ፣ እንግሊዝኛ ይናገራሉ። ግን ስኮቶቹ ያው ስኮቲሽ ናቸው ማለት እንግሊዛዊ ነን አይሉም። እንደሱማ ኮኮሰር ነው። አሜሪካኖች ማለት አውስትራሊያም እንግሊዝኛ ይለያል ማለት ይሄ አሁን ዩኬ አንድ ሀገር ነው። ዩኬ ማለት አንድ ትልቅ እንትን ነው ዩናይትድ ኪንግደም። ግን እንግሊዞቹ እንግሊዝ ይላሉ ወይም አንዳንድ ብሪቶን ይላሉ እነሱ ሁሉንም በማሰብ ስኮቲሾቹ ግን ስኮት ይላሉ። ዌልሶቹ ዌልሽ ናቸው። አየርላንዶቹ እንደም ለሁለት ተከፍለው አይሪሾች ናቸው። ሶ አንዳንድ ጊዜ ቋንቋው እንደዚህ አንድ አይነት ይሆንና ግን ሌላ ተጨማሪ መለያ እንትን ይኖረዋል። እውነት ነው። ከህብረቱ ግሬት ብሪቴንም ከወጣለሁ ያለችው ማንነት የጠፋ በሚል ነው። እሷ ትልቅነቷም ይዘው የመጣችውም ነገር ሁሉ እንትን ስለሚል ማለት ነው። ካናዳ ብትሄጂ ብዙ የዘር የምናምን ልዩነት ሳይሆን ፍሬንች ፈረንሳይኛ የሚናገሩት ፍራንኮፎን ይሉና የብቻቸው የተለየ ማንነት ይኖራቸዋል። ግን በዋናነት እንደው በአጠቃላይ ሲታይ ግን ምናልባትም እነዚህ እና አየርላንድ ምናምንም አካባቢ ሌላ ቋንቋ ሁሉ ሊኖራቸው ይችላል በፊት ማለት ነው። አሁን ጀርመኖቹንም ብታይ ይሄ ጀርመን ማህበረሰብ የተሰራው በዋናነት በቋንቋቸውና በባህላቸው ነው። ሀርደር ጀርመንን ለመፍጠር በጣም ብዙ ነገር ብዙ መጽሐፍ የሰበሰበው እና እንትን ያደረገው ቋንቋንና ባህላቸውን መሰረት አድርጎ ነው። ከዛ እነ ፊክተ ከዛ እነ ሄግል እነ ሂትለር የተጠቀሙት ያንን ነው። ሶ ቋንቋ በዋናነት አሁን ይሄ ብሔር የምንለውን ለመፍጠር በትልቅ አስተዋጽኦ አለው። የማንነትም መለያ ወይም ደግሞ መግባቢያሽን በጋራ ሼር የሚደረግ የሚጋሩትን ነገር የሚያሳድጉበት አንድ ነን የሚባለውንም ነገር የሚያሳድጉበት ስለ ዓለምም ያላቸውን ሁኔታ መንፈሳዊውንም ነገር እንደው ቅድም ዶክተር በድሉ እንዳሉት በአጠቃላይ የሚጋሩትን ነገር የሚገልጹት በዚህ በቋንቋቸው ነውና ቋንቋ ማንነትን ከመቅረጽ አንፃር የራሱ ከፍ ያለ እንትን አለው፣ ከፍ ያለ አስተዋጽኦ አለው። ምንድነው እርሶ ያለው አመለካከት? እንግዲህ ቋንቋ ማንነት መገለጫ ነው። ስለራሴ ባህል፣ ስለራሴ ማንነት ሌላ ሰው ጋር እንኳን ብቀላቀል በራሴ ቋንቋ ካልሆነ ምን እንደሆነ እንኳን መግለጽ እስኪያቅተኝ ድረስ እቸገራለሁ። ቋንቋ ባይኖር ማንነቴን ማሳይበት ብሔርም ደግሞ አለ ከቋንቋ ተነጥሎ የሚታይ አይደለም የሚሉ ነገሮች ተነስተዋል። እርሶት ያለው አመለካከት ምንድነው እዚህ ላይ? ይሄ ሰደድ ነው፣ የዚህ ዲፊኒሽን ሰደድ ነው። በዓለም ውስጥ ኮሚኒስት እያደረገም አገራችን ውስጥ የገባው ይህ ሜንታሊቲ ነው አሁን ድረስ በሰዎች አእምሮ ውስጥ ተቀምጦ ተቀርጾ
እያናወጠ ያለው ብዬ ነው ማስቀምጠው። ስለዚህ ከዚህ ስነሳ ማንነት የሚለው ራሱ ሚስ አንደርስቱድ ነው ለኔ። ማንነት ለምሳሌ ይሄ ቴሌቪዥን ነው ምንድን ነው ብለሽ ብትጠይቂኝ ቴሌቪዥን ነው ብዬ ነው የምነግርሽ። ይሄ ቴሌቪዥን እንግሊዝ ሀገር ሙሰጂው ቴሌቪዥን ነው የሚሉት ሜቢ አይ ዶንት ኖ። ቴሌቪዥን ሌላ የራሳቸው ቋንቋ ካሌለ በስተቀር ኢትዮጵያ ውስጥ ቴሌቪዥን ነው የምንለው። ራሱ ቋንቋውም የአማርኛው ቋንቋም የተቀመጠ የለንም። ስለዚህ ምንድነው የሚለው ነገር አይደንቲፊኬሽን አይዲ ነው። ኢስ አን አይዲ አይደንቲፊኬሽን ወይ መለያ ነው። አማርኛ አለው ያው አላቀውም አልተጠቀምንበትም ማለት የሚያስኬድ ይመስለኛል። እርሱ whatever በአማርኛ የተለያየ በቋንቋ ምንስጠው that's not a problem። ግን ይሄ አይዲ አለው ኢንተርናሽናል አይዲ ወይም አይደንቲፊኬሽን አለው መለያ አለው። አይቀየርም። የትም ሀገር ሰጂው አይቀየርም። ለምሳሌ አንቺ ብትሄጂ ማናት ብትባል ሳልሳዊት ናት፣ ኢትዮጵያዊት ናት ዜግነቷ። ስለዚህ አንቺ አይዲ ያለሽ አትቀየሪም። ኢቭን ሰውን ስትወስጂ ባዮሎጂካል ማንነትን ስትወስጂ ፊዚካል ኤንድ ባዮኬሚካል ነው ያለው። ፊዚካል ማለት አሁን አንቺ የዛሬ 40 ዓመት 30 ዓመት ብንሄድ አሁን ያለሽው ፊዚካል አፒረንስ እይታሽና አሁን ኮምፕሊትሊ አንዳንዴ ልጆችን ፎቶግራፍ ሳይ በህፃንነት እነዚህ እኮ የሉም ኤኒሞር እዚህ እና ምክንያቱም ሌላ ሆነዋል ፊዚካሊ። ግን ዲኤንኤው ባዮኬሚስትሪው ግን አይቀየርም። የትም ሂጂ ዲኤንኤሽ ባዮኬሚስትሪሽ the same genetically you are the same። ስለዚህ አይዲ ያለሽ አንቺ አትቀየርም። ጨረቃም ሂጂ የትም ሂጂ እንግሊዝ ሀገር አሜሪካን ሂጂ አይቀየርም። ይሄው የምናገረው መረጃ ነው የምናገረው መረጃ it's an evidence scientific evidence ነው የምናገረው። አገር ሊተዳደር የሚገባበት ሲስተም should be scientific ሳይንሳዊ ነው መሆን ያለበት። በመረጃ ሳይንስ ማለት ምንም ማለት አይደለም። ኦኬ አሁን በጣም እንዳይሰፋቦት እዚህ ምናዚያም እያለን የተነሳንበት ፖይንት እንዳንረሳ መለስ ብለው አሁን አገር መምራት ላይ ሳንሆን ቋንቋና የብሔር ማንነት ወደሚለው ገብተኛል። ላጠባው ነው ላያይዘው ስለፈለኩ ነው። እና አገር ሊመራ የሚገባው ሳይንሳዊ በሆነ ሜተድ ነው በመረጃ ላይ ነው እንጂ በትራዲሽን ባባባል በተለመደ ትራዲሽን ባህላዊ የሆኑ የሀገር አመራር ጥበቦችም አሉ። ግን ሳይንቲፊክ ካልሆነ ፌል ስለሚያደርግ ነው ኢቨንቹአሊ። ምን ማለት ነው ሳይንቲፊክ ማለት? ሳይንቲፊክ መረጃ አልባ ሲሆን ሁሉ ጊዜ ጉዳት አለው። ሰውን ሚስ ኢንፎርም ያደርጋል። ራሱ ኤቪደንስ አልባ የሆነ አስተሳሰብ is delusional ቅዠት ነው። ሁሉ ጊዜ ዲሉዥናል ወይም ቅዠት። ይሄ የምናገረው ሳይንቲፊክ ነገር ነው የምናገረው። የትኛውም ዲፊኒሽን ውስጥ ብትሄዱ የምታገኙት ነው። መረጃ አልባ የሆነ ሜንታሊቲ በራሱ ዲሉዥናል ወይም ቅዠት ነው። ቅዠት ሁሉ ጊዜ አሉታዊ ነው፣ ሰውን የሚጎዳ ነው። ስለዚህ ይሄ ማንነት የሚባለው ተይዞ በመንግስትም ተይዞ ማለት አንሳይንቲፊካሊ ማለት ነው። አሁን ያያያዝኩልሽ እንደዚህ ነው። አንሳይንቲፊካሊ ተይዞ ማንነት የሚለው አንድ አይዲ ቋንቋን ማንነት ይለዋል። ለምሳሌ ቋንቋን የማንነት መገለጫ ነው የሚለው is unscientific። እንዴት? ላመጣው ነው። አንሳይንቲፊክ የሚሆንበት ምክንያት ምንድነው? ቅድም እንደነገርኩሽ ማንነት ምንድነው ማን ነው ብለሽ ስትጠይቂ 1 ኪሎ ወርቅ ነው፣ ኬሚስትሪው ያው ነው፣ በኳሊቲም በኳንቲቲ መዘነሹ ያው ነው። የማይዳስሱና የሚዳስሱ የሚባል ነገር አለ። እንደው ቋንቋ ላይ ያለው ነገር እንዴት ነው? በደንብ አጥንተውታል? ስለ ሳይንሱን ስለ ልሳን አይደለም አሁን ከሚጨበጠው ዕቃ ጋር የምናወዳድረው ከሆነ የሚዳስሱና ማይዳስሱ የሚጨበጡ ማይጨበጡ ማይዳስስ የሚባል ነገር የለም። ማይዳስስ ሁሉ ጊዜ አክሽን አለው። ኢት ሶፍትዌር ያለ ሶፍትዌር አክሽን የለም። ምንም ነገር ሶፍትዌር ነው የሚቀድመው። አስተሳሰብ ነው። አስተሳሰብ ሁሉ ጊዜ ድርጊት አለው።
ለምሳሌ ማይዳሰስ ተብሎ የመስቀል ደመራ ምናምን ተመዝግቧል። ማይዳሰስ ተብሎ but it has got its own action አለ ስለሚደረግ ነው። ስለዚህ ማይዳሰስ ነገር የሚባል ነገር በራሱ ችሎ የለም። ስለዚህ በእርሱ አስተሳሰብ ማለት ነው ለምን አስባለሁ ልንግባባ ይገባል እንጂ ዝም ብዬ እንደፈለኩ አልናገርም። እኔ ልንግባባ ይሄ ነው ያመጡት ታዲያ እኮ የማይዳሰሱ ብሎ ዩኔስኮ መዝግቧቸዋል አይደል? አዎ የለም ካሉ እነሱ ሳይንስ አያውቁም እኔ የማውቀው ነው ወይስ እንዴት ነው? እሺ አድርጎ ማይዳሰስ እሱ ላይ ወደዛ ከምንሄድ ከዛ በፊት ይሄ ከመነሻው ማለት በተለይ እንደው ከማንነትም ጋር ጀምሮ እንደው ነገሮችን ግልጽ ለማድረግ እዛች እንደው ትንሽ እንትን ለማድረግ እንደው የጀመሩት መጀመሪያ ላይ እንደው የብሔር ማንነት በዓለም አቀፍ ደረጃ ተቀባይነት ያለው የስታሊን ነው ያሉት። እንግዲህ ብዙ በዚህ በናሽናሊዝም ዙሪያ ብዙም ባይባል እንግዲህ መጽሐፍም ምንም ስል አንብቤያለሁ። ይሄ የሶሻሊስቶቹ አስተሳሰብ ነው። ስታሊንም አይደለም ፎርዛት ማተር ሌኒን ነው በዋናነት የጻፈው። ስታሊን ትንሽ እንትን አደረገው ለሶስት ከፋፍሎ ነው ሁሉንም የሚያብራራው። ከዛ በኋላ ግን በተለይ ከ1960ዎቹ እና 70ዎቹ በኋላ ስለ ብሔርተኝነት ስለ ናሽናሊዝም ሰፊ ጥናት መደረግ ስለተጀመረ ከኮልድ ዋር ማለቅ በኋላ ደግሞ በጣም በየዩኒቨርሲቲው ነው ይሄ እንትን የተስፋፋውና የተለያዩ አይነት ዴፊኒሽኖች አሉ፣ ትርጓሜዎች አሉ። የነስታሊንን ኦልሞስት የሚጠቀም የለም አሁን ኦልሞስት የሚጠቀም የለም እና በጣም ብዙ ሀገር ሰዎችን እንደውም ኮንትሮቨርሺያል የሆኑ ትርጓሜዎችም አሉ። አንዳንድ ጊዜ መታየት የማይፈልጉ ሰዎች ሁሉ አሉ ስለዛ ዲስከስ ያደርጉና በአንድ እንትኑ ይሄ ማንነትን በሚመለከትም ይሄ ስለ ብሔርተኝነትን በሚመለከት የተለያየ በጣም የተለያየ ተረጓሚ ነው ያለው። ሶሻሊስቶቹ ናቸው እንጂያችን ቅድም የተቀበሏት ዓለም አቀፍም ማሰች ሊያስብለው የሚችል ነገር የለም። እኛ ሀገር የመጣው እርሶ ጋራ እንደምስማማው ምንድነው እኛ ህገ መንግስት እኛ ሀገር የኛ ሀገር እሱን ፕሮብሌም ነው እኮ ወደዛች ለመምጣት ነውና ወደኛ ሀገርና ወይኛ ህገ መንግስት ላይ የመጣው እሱ ነው። ግን ስለማንነት ደግሞ ሲናገሩ ለምሳሌ ቴሌቪዥን አልጨረስኩም እኮ ግን እንትን ልጨርስና እንመጣለን እና ምንድነው ማንነት የማይቀያየር ኮንስታንት መሆን አለበት ነው መነሻ። ስለዚህ ቋንቋን አሁን ለምሳሌ በብሔር ማንነት ላይ ቋንቋን ማንነት የሚቀየረው ግን እንዴት ነው? አይቀየርም ነው እያልኩ ያለሁት። ማንነት እኮ ግን ይቀየራል ያለው ማን ነው? አሁን በእነሱ ኮንቴክስት ይቀየራል ነው። ቆይ በእነሱ ኮንቴክስት ስለሚቀየር ነው ሊመጣ ነው። እነሱ ከተናገሩት ኮንቴክስት ሊቀየራል ነው ምለው። በእነሱ አነጋገር ይቀየራል ዶክተር። ቆይ ልጨርስ እንዳይጠፋን ምን ሰባቸው ይሄው ነው ኢሹ ይሄው ነው የምናወራው። እና ቋንቋን አሁን የብሔር ማንነትን የሚያቀነቅኑ ሰዎች በመጀመሪያ ደረጃ ቋንቋ የኔ ነው ነው የሚሉት። ቋንቋው የኔ ነው ማንነቴ ነው ነው የሚሉት። አይቀየርም እና የትም ቦታ ቢሄድ ያ ሰው ያለዛ ቋንቋ መናገር አይችልም። ቋንቋው የራሱ ነው፣ ማንነቱ መገለጫው ነው ነው። ኦኬ ይሄን ሰው ከኤክስ ዋይ ኮኦርዲኔት ወይንም ከአንድ ቦታ አንስተ ነው ወደ ሌላ ቦታ ብንወስደው ይሄ ሰው ቋንቋውን ይቀይረዋል። ኤኒሞር እኔ ቋንቋ ተናጋሪ ነኝ ብሎ ማንነቱን አይገልጽም። ምክንያቱም የሰው ልጆች ኢን ታይም ኤንድ ስፔስ ሊሚትድ ናቸው፣ ይቀያየራሉ። በጊዜና በቦታ የሚቀያየሩ ናቸው። ስለዚህ ቋንቋ ጄኔቲካሊ ወይንም በዘረመል ሰው ሊናገረው የሚችለውን ቋንቋ ይዞት አይደለም የሚወለደው። ገና ሲወለድ እዛው የሚጠብቀውን ነው የሚለምደው። ቋንቋ የመናገር ካፓሲቲ ሰው አለው፣ ማንኛውንም ቋንቋ። ለምሳሌ ከአንድ ባልና ሚስት እንግሊዛዊዎች አንድ ህፃን ልጅ ቢወለድ ወዲያውኑ ቋንቋ መናገር ሳይጀምር ወስደሽ አንድ አገር ብትወስጂው ያ የእንግሊዝኛ ቋንቋ በዘረመል ሄዶ እንግሊዝኛ ብቻ ነው የምናገረው አይደለም ህፃኑ።
ዘ ሞመንት ታይም ኤንድ ስፔስ እንደተቀየረ ኮኦርዲኔቱን የመኖሪያውን ስፔስ ቦታውን ሎኬሽኑን እንደቀየረ አውቶማቲካሊ ስዊች ያደርጋል ማይንዱ። ስለዚህ የዚህ ሰውዬ ማንነት ሊሆን አይችልም ማለት ነው። ማንነት ኮንሲስተንሲ የቋንቋ በቋንቋ የሚገለጥ ማንነት ኮንሲስተንሲ የለውም። እስኪ ዶክተር ተነሳው ነገር ይመስላል እዚህ ላይ ሁለት ነገሮችን አሁን አቶ ተስፋዬ የደባለቁ ይመስለኛል። ስለ ዲኤንኤ ሴል ስነ ህይወት የምናወራ ከሆነ ሌላ ነገር ነው። ስለ አይደንቲቲ፣ ስለ ቋንቋ፣ ስለ ብሔር የምናወራ ከሆነ እነኚህ ነገሮች ከዚህ ጋር አይገናኙም። ሶሻሊ በእንግሊዘኛው ሶሻል ኮንስትራክት ናቸው። ከተወለድን በኋላ የሚፈጠሩ ነገሮች ናቸው ይመስለኛል። አሁን ላንጉጅ ለምሳሌ ቋንቋን ራሱን አይገልጽበትም። እሳቸው የጠቀሷቸው ነገሮች ምናልባት የንባብ ችግር ካልሆነ በስተቀር የቋንቋን በተመለከተ ላለፉት 30 ዓመት ሙያዬ ነው። እንዲህ አይነት እንትን የለም። አንደኛ ልጨርስ እሱ ጨርሰዋል። ማንነት አይቀየርም የሚባለው ነገር ቅድም ያልነው ዲኤንኤ ከሆነ ባዮሎጂያዊ ከሆነ እሱም በኢቮሉሽን እነ ዳርዊን ምናምን የሚሉት ሌላ ነገር አለ። ነገር ግን የቋንቋ አይደንቲቲ አሁን አይቀየርም የሚለው ስህተት ነው። ማንነት ይቀየራል። ከህፃንነትሽ ጀምረሽ እያደግሽ ስትመጪ ማንነት ሪሌቲቭ ነው፣ ባለሽበት አንጻራዊ ነው፣ ይቀያየራል። ቋንቋ ማንነትን ይገልጻል ማለት ቋንቋ ካልተቀየረ ስለማይቀየር ምናምን ነው። ቋንቋ አይወለድም። ይሄ በጣም እንትን ነው። የቋንቋ አብሮን አይወለድም ምናምን የሚለመድ ነገር ነው። ቋንቋ የታወቀ ነው። ይሄ የኤቢሲዲ የቋንቋ ላይ መጀመሪያ የሚያከራክርም ጉዳይ አይደለም። በዚህ ላይ መንከራከር የለብንም። በጣም ኤሌመንተሪ ነው። ከዛ በኋላ ግን ቋንቋ ማንነትን ይገልጻል፣ እንግሊዝ ቢሄድ ምናምን ቢሄድ የሚለው የግሩፕ እንትን ነው። አይደንቲቲ ይለወጣል። እኔ እንግሊዝ ሀገር ሄጄ እንግሊዛዊ ሆናለሁ፣ እንግሊዘኛ እችላለሁ፣ ምን እንትን አደረገው። ነገር ግን አይደንቲቲን አሳምሮ ይገልጻል ቋንቋ። ባህል ያለ ቋንቋ አይገለጽም። ባህል ማለት ሰዎች ተሰባስበው ሲኖሩ ያዳበሩት ነገር ነው። ያ እንዲዳብር የሚቻለው በቋንቋ ብቻ ነው። ኮሚኒኬሽኑ የሚፈጠረው በቋንቋ ነው። ቅድም የተባለው ሳይንቲፊክ ካልሆነ አገር አይገዛ ምናምን የገዳ ሲስተም ለስንት ዓመት ማህበረሰቡ ያስተዳደረው በእያንዳንዱ ስቴጂ ከድር ከሸንጎ ከዳኝነት ጀምሮ ከዛ ላይ ነው ሳይንቲፊኩ እንዳው የሚነሳው። ሳይንቲፊክ ባልሆነ መንገድ ይሄ እኔ ከስንት መቶ ዓመት ከስንት ሚሊዮን ዓመት ወይም ከስንት ሺህ ዓመት በኋላ ለመጣ ሳይንስ ያለዛ ሀገር አስተዳደር የሚለው ነገር አይዋጥልኝም። ለፖለቲካል እና ለሀገራት ለሳይንስ ያስቸገረ ለህግ ያስቸገረ እንትን አሁን እኛ ሀገር በአገር ሽማግሌ እየተፈታ ነው ያለው፣ በአባገዳዎች እየተፈታ ነው ያለው። አፋር ሂጂ፣ ሶማሌ ሂጂ፣ ትግራይ ሂጂ wherever በዛ እንትን እየተፈታ ነው ያለው። አንደኛ ይሄንም ማየት አለብን። ሁለተኛ ቋንቋ አይደንቲቲን ለመግለጽ ማንነት ይኸውልሽ፣ ለምሳሌ እኛ እርሶ እንላለን። በእድሜ የገፋን ሰው እርሶ እንላለን። እንግሊዘኛ አይልም። ትልቁ ሽማግሌ ዩ ነው የሚለው እንደ ህፃኑ ልጅ። አየሽ፣ የምናስብበትን መንገድ አሳየን። ለምሳሌ አንዳንድ ባህሎች ውስጥ ስቴጂ አንዳንድ ቋንቋዎች ሁለት ቀለም ብቻ ይገልጻሉ። ነጭና ጥቁር ብቻ ነው ያላቸው። ዓለምን በሁለት ከፍለው ነው የሚመለከቱት ማለት ነው። ኢንቫይሮንመንታቸው ወይም ነጭ ነው ወይም ጥቁር ነው። አንዳንዶቹ ደግሞ ኢቭን ለደማቅ ሰማያዊ ለደበዘዘ ሰማያዊ መካከለኛ የተለያየ ቃል ይጠቀማሉ። ማአት 30-40 አይነት የቀለም አይነት አላቸው። ያ ማለት አካባቢያቸውን በዝርዝር ነው የሚመረምሩት ማለት ነው። አንዳንዶቻቸው ለምሳሌ አሁን ክንድ፣ መዳፍ፣ ጉልበት ምናምን እንላለን። አንዳንዶቹ ይኸውልሽ ለዚህኛዋ ለእያንዳንዷ የተለያየ ስም አላቸው። ለዚች አንጓ፣ ለዚች አንጓ፣ ለዚች አንጓ የተለያየ ስም። ይሄ ምንድነው? ሰዎቹ በቋንቋ እንዴት ዓለምን እንደሚያዩ ነው፣ አካባቢያቸውን እንደሚያዩ ነው የሚያሳየው። ስለዚህ ቋንቋ
የማንነትሽ የተሰራበት አስተሳሰብሽ የተሰራበት ዓለምን የምታይበትን መንገድ ነው። ከዛ ጋር ተያይዞ የአንድ ብሔር ወይም ብሔረሰብ የምንለው እኛ የእሱ አንድ መገለጫ ነው። ዋና ማንነቱን የሚገልጽ ጉዳይ ነው። አንድ እንግዲህ ማለት መግባባት ያለብን የመጀመሪያው ነገር ሳይንስ ያው የተለያየ አይነት ያጠናን ስርዓት አለው። ማለት አሁን የናቹራል ሳይንሱ አለ፣ ሶሻል ሳይንሱም አለ፣ ሜቶዶሎጂ አለው። ሁለተኛ ከዛ ባለፈ ደግሞ ከሳይንስ ባለፈ ሌሎች ዘርፎች አሉ፣ የእውቀት ምንጮች ወይም መገኛዎች ወይም የሚታይባቸው። አንደኛው ፍልስፍና ነው፣ ሌላው ደግሞ እምነት ነው፣ ሃይማኖት የሚባለው ነው። ሶስቱም አካሄዳቸው የተለያየ ስለሆነ ማለት ነው። በፍልስፍናም በሳይንስና የእምነት መንገዳቸው ሁሉ የተለያየ ስለሆነ አንዳንድ ጊዜ ደግሞ እንደዚሁ የህግ ደግሞ ትንሽ ብሌንድ የሆነ ወይም እርስ በርሱ እንትን ያለ የተለየ አካሄድ አለው ማለት አንዳንድ ያው መንግስታት እንዲህ ይሁን ብለው ያሉትን ራሱን ችሎ ስለሚሄድ ማለት ነውና ከዚህ አንፃር የተለያዩ ነገሮችን ስናይ እንደ መነሻው ሊለያይ እንደሚችል መገመት መቻል አለብንና ኢቭን ሳይንሱ ነው ሶሻል ሳይንስም ሲሆን ናቹራል ሳይንስም ሲሆን ይለያል ራሱ ሜቶዶሎጂውም ሁሉም ማለት ነውና ይሄ ለምንድን ነው ቅድም አብዛኛው መነሻቸው ወደ ናቹራል ሳይንሱ ወሰዱትና ቆይ ግደለም ወደ ናቹራል ሳይንስ ሳይንስ ነው ነው እሺ ቆይ ማለት ልጨርሰው እሺ አሁን ስለማንነት ሲገልጹ እኔ ደግሞ ከመጽሐፋቸው ላይ ላስታውስህ ከጠቀመህ የብሔር የሚባል እውነታ የለም ባህልም የለም ሰው ኢኮኖሚና ፖለቲካዊ ችግር ሲገጥመው የሚፈጥረው ምክንያታዊ ቅዠት ነው ይላሉ። ይሄ እንግዲህ ምናልባት ነባራዊ ሁኔታውን መካድ ያለውን ነባራዊ ሁኔታ መካድ ሁለተኛ አጠቃላይ የሶሻል ሳይንስን ያጠናን ስልትም ንባብም ሁሉ መካድ ካልሆነ በስተቀር ይሄ ነው መካድ ሳይሆን እስኪ እንስማቸውና ይችን ቅድም አታቋርጥ እንዳሉኝ ሁሉ ቆይ ግደለም ቅድም እንዳሉኝ ሁሉ ስለ መረጃም ሁሉ እንደገና ስለ ሐሳብም ሁሉ ይችል ልጨርሳት ቅድም ጀምሬ ተውኩስ ስለሆነ ነው አብሮ ይሄ ከማንነትም ጋር ስለሚያያዝ ነው። ይሄ ማንነት የሚለውንም አብሮ የሄደው በተለይ በማቴማቲክስ እና የሎጂክ ላይ አይደንቲቲ ፕሩቭ የሚደረግበት አካሄድ አለ። አይደንቲቲ ይሄ በማቴማቲክስ እና በሎጂክ ላይ ያለው በሱ ኤግዛክትሊ መተን የብሔር ማንነት ማብራራት ትንሽ ይከብዳል። ሶሻል ፋክትስ ላይ ነው በርካታ ብዙ ነገር ስላለ ማለት ነው። ለምሳሌ ቴሌቪዥን ቅድም አንስተዋል፣ የብዙ ነገሮችንም አንስተዋል ስለ ማንነት። ቴሌቪዥን የትም ሀገር ቴሌቪዥን ነው። አንቺም ሳልሳዊት ነሽ ያለው ቴሌቪዥን ነው፣ የትም ቦታ ቴሌቪዥን ነው። ሁሉም ቴሌቪዥን ግን አንድ አይደለም። ሰው ሁሉም ቦታ ሰው ነው። አንቺም ሰው ነሽ፣ እኔም ሰው ነኝ፣ ዶክተር በድሉም ሰው ናቸው፣ እሳቸውም ሰው ናቸው። ቴሌቪዥንም ቴሌቪዥን እንደሆነ በጥቅል ሲታይ ማለት ነው። ቴሌቪዥን ስም ብራንድ ሊለያይ ይችላል፣ ግን ቴሌቪዥን ይችል ልጨርሳለሁ። ምሳሌውም ስለማይሆን ነው እኮ ቴሌቪዥን ሳምሰንግ ቴሌቪዥን አለ፣ ሶኒ አለ፣ ኮንካ አለ፣ ምን አለ፣ ሳልሳዊት አለ፣ ሰብስቤ አለ፣ አልማዝ ምን አዳምጡኝ ወይ እናቁመው። አቶ ሰብስቤ እዚህ ልንደማመጥ ነው ማንናገር ከሆነ እናቁመው። አይ አይደለም እሺ ስለ ስልጣኔ ስለ ሳይንስ እያወሩ ግን እኛ ስንናገር በመሀል አንደኛ እንዲህ አይነት ውይይት ስንመጣ ለመማር ሀሳባችንን ሰው ላይ ለማጨቅ ብቻ መሆን የለበትም። ለማዳመጥ ለመማር ሀሳብን ለመቀየር መሆን አለበት። በእኛ እድሜ በተለይ እንደዛ ነው እየሞከርክ ያለው እና በየደረሰ ነገር እያቋረጥ በቃ ደህና እሺ። አሁን ለመድረኩ ለኔ መልሱልኝና አንዳንድ ጊዜ እናንተም ምናልባት በመካከል ማንም ሰው ቢገባ ያው ዝም ብሎ ወሬ የትም ቦታ ውይይትም ሲካሄድ በመካከል ሀሳቡ ሳይጠፋ የሚነሳ ነገር አለ። ቢነሳ ኢንፎርማል በሆነው መንገድም ብዙ አትጨቁኑ፣ ግን የተደማመጥንም ቢሆን ደግሞ ደግ ነው። ሀሳቦቹ ሳይታለፉ ሰው ያሰበውም ስለሚጠፋ ተሰብስበኝ ረጋ ብለው ረጅም ሰዓት ነው ያለን፣ እንደፈለጉ እድል እንሰጥዎታለን። ግድ የለም ያነሱት ነገር አንዳንድ ጊዜ አዲስ ነገር የሚመስለውት ነገር በጣም የታወቀ ነገር ሊሆን ስለሚችል በሌሎች እና አዳምጣቸውና ከዛ እንመልሳለን። ይሄ ማንነት የሚለው ልክ የእያንዳንዱ እቃ የማንነት ለእቃ አሁን በቅድም እንዳልኩት
በማቴማቲክስ እና በሎጂክ ህግ አፕላይ አድርገን ያንን የምንበይንበትና በማህበራዊ ሳይንስ ደግሞ በተለይ እንደዚህ ለግሩፕ ለሆነው ትንሽ የሚለይ ወይም ደግሞ በጣም የሚጨምሩ ነገሮች አሉ። አሁን የብሔርን እኮ ማንነት ለመግለጽ ነው። ቅድም እሳቸውም የነስታሊንን ዴፊኒሽን ወሰዱት። ብሔር የሚለው መጀመሪያው ላይ ሲነሳ ብያኔ ሲሰጥ እንዲህ አይነት ጸባይ ያለው እንዲህ ነው ማለት ነው፣ ወይም ደግሞ የዛን ማንነት ለመግለጽ የተጠቀሙበት ነው። ከዛ በኋላ ደግሞ ሌሎች ቲዎሪዎች ሁሉ መጡ። እንደውም የቅርቡ ኢቭን ሌሎች ሁለት ብቻ ቲዎሪዎች ላንሳና የእሳቸውን እንትን ለማድረግ አንድ የሄግልን የማስተር ስሌቭ ቲዎሪ መነሻ ያደርጉና ማንነት የሚወሰነው ይላሉ አንቺ እኔን ማን ነው ብለሽ በምታውቂበትና እኔ ደግሞ አንቺን ሙቹዋሊ ልክ እንደዚህ በተገላቢጦሹ ማንሽ የሚለውን በማውቅበት መንገድ ነው። ለምሳሌ ማስተር ወይም አንዱን ጌታ የሚያሰኘው የባሪያ መኖር ነው። ያ ባሪያው ወይም ደግሞ አገልጋዩ ይሄኛው ጌታዬ ነው ብሎ የጌታን ማንነት ሲስል፣ ይሄኛው ደግሞ የአገልጋይነት ማንነት እንዳለው ይሄኛውም አምኖ ሲቀበል ይልክ ሙቹዋል ሪኮግኒሽን ሲኖር ነው ማንነት አለ የሚባለው። በዱላ ቢሆንስ ግን በዱላ ቢሆንስ ቆይ በጭቆና ቢሆንስ አሁን የሰጠኸው ምሳሌ ይኖራል እኮ ይሄኛው እኮ አሁን ባርነት ሆን ተብሎ የተቀበለ ምናምን ማለት እኮ አይደለም እሱ ብታሰብ ስለፈለው ለምሳሌ ካስት ሲስተም አለ። ይሄ ሰው ወዶ ተፈልጎት የሚቀበለው ብቻ ላይሆን ይችላል። ይሄ አንድ አካሄድ ነው። ግን ከዛ በኋላ አሁን ደግሞ በቅርብ የመጡት አይ እንደዚህ አይነት ነገር የለም ይላሉ። እኔ ራሴን ማንነኝ ብዬ ለራሴ መለያ እስከሰጠው ድረስ ለምሳሌ እኔ ውብሸት በሃይማኖት ረገድ ክርስቲያን ነኝ ካልኩ፣ ወይም በብሔር ረገድ ወይ ኦሮሞ ነኝ አማራ ነኝ ካልኩ በቃ የመጨረሻው ድፋይን እንትኑ መወሰን ያለብኝ እኔው ብቻ ነኝ፣ ሌላ መሆን የለበትም። ሌላው በተለየ መንገድ አንቺን እውቅና ሊሰጥሽ ይችላል። የኔ ማንነት ሳይሆን እኔ ነኝ የምለው ነው ማንነቴ። እኔ የሌለኝን ማንነት ሌላ ማንነት ከሰጠኝ ሚስ ሪኮግኒሽን ይሆንና ኢፍትሃዊ ወይም ኢንጀስቲስ ነው ይላሉ። ነን ሪኮግኒሽንም ኢንጀስቲስ ነው ይላሉ። ማለት አይ አንተ እንደዚህ አይነት አላውቅህም ማለት ነው። ሶ ማንነት ሌላ ከውጭ የመጣው ይሄ እንትና ነው ስላለ ብቻ ሳይሆን አንድ ሰው ራሱን ነኝ የሚለውንም ጭምር ይይዛል። እኔ ነኝ የሚለውንም ሰው ቅድም እሳቸው አሁን እንዳመጡት አሁን ስላንቺ ፊዚካሊ እና ባዮኬሚካሊ አንቺን ዲፋይን አድርገዋል። ግን ለምሳሌ በፍልስፍና ቦዲና ማይንድ አለ። ማይንድ በአብዛኛው ይሄ አስተሳሰብ ወይም ደግሞ ብሬን ጋራ ተያይዞ የሚመጣ አስተሳሰቡን ነው። ፊዚካል ወይም ባዮሎጂካል ሆኖ ፊዚካል ሆኖ ብሬኑ ነው። ይሄኛው ስፒሪቹዋል ሆኖ ስለ ማይንድ እንትን የሚለው በዛ በአስተሳሰብ የሚመጣው ማንነትን እንጂ ማንነት የሚባለው የባዮሎጂካሊ ዲፋይን የሚደረገው በዲኤንኤ ወይም ጄኔቲክስ እንትኑ ይሄ እንደዚህ ስለሆነ የሚለው አይደለም። እኔ ለራሴ ዓለምን የማይበት የምጋራው ከነዚህ ጋር እንደዚህ እንትን አለኝ የምለው ነው። ኢቭን ሌላ ሀገር ሄደሽ እንኳን ማንነት አንዳንድ ጊዜ የማይለቀው አሁን ላቲን አሜሪካ ሄደሽ አንቺ በቃ ትዝ የሚልሽ ወይም ቢመጣ በጣም የኔ ነው ብለሽ የምትቀበዩ ዘፈን ሊኖር ይችላል፣ ዳንስ አይነት ሊኖር ይችላል። እዛ ሄደሽ ሳልሳ ወይም ኦፔራ ምናምን መደነስ ላይሆን ይችላል አንቺን እንትን የሚያደርግሽ የኔ የምትዩ የኔ መገለጫ የኔ የምትዩ ነው ማንነት እንጂ ኦብጀክቲቭሊ ይሄ እንደዚህ አይነት አለው ይሄ እንዲህ ነው ሶ እንደ አይነት ነገር የለውም የሚባል አካሄድም ጥናትም የለም። በማንነትን አይደንቲቲን በሚመለከት ይሄ ነው። ዶክተር በድሉ ቅድም ሲናገሩ ሶሻል ስትራክቸርድ የሚባለው በጣም ታዋቂ የብሔርተኝነትን ማጽኛ ተርም ነው። እኔ ብዙ አይቼዋለሁና ሶሻል ስትራክቸር የሚል ተርም አልጠቀስኩ። አይ አሁን ሲናገር ኮንስትራክሽን ያው ነው እና ኮንስትራክትድ የሆነውን
አሁን ይሄ ኮንስትራክት የሚደረገው የት ነው? አድራሻው አይን ነው ጆሮ ነው ምንድነው ቢባል ማይንድ ውስጥ ነው የሚቀመጠው። ያ ማይንድ ከምንድነው የሚፈጠረው ብለን ስንል ሰዎች ለተለት ከሚኖሩት ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ላይፍ ላይ ነው። የሰው ልጆች መኖር ነው የጀመሩት። የብሔር ማንነት የሚባል አይደለም ሲጀመር። ለምሳሌ ሰው ሆሞሳፒየን የተባለው ወይም ዋይዝመን ሳይንስ የሚለው በመንፈሳዊም ይሄድ ችግር የለውም፣ በመጽሐፍ ቅዱሳዊም ቢሄድ ችግር የለውም። የዛሬ 200 ሺህ ዓመት